ይሄ በሽታ ከጀመረ 11 ዓመቴ ነው። በህክምና ደግሞ ያለኝ ምርጫ ጨርሻለሁ። ፈውስም አላገኘሁም። ሐኪም ቤት ሄጄ ምን ያገኙበት ነገር የለም። አንድ ወር ደግሞ ያለ እንቅልፍ ነው። ማታም ቀን አልተኛሁም። ሐኪም ጥበቡ ቲክቶክ አግኝቼው ያው እግዚአብሔር እስከሚያውቀው ድረስ ግን በመጣው በሁለተኛ ቀን ያው በእግሬ መሄድ ጀመርኩ። በተጨማሪ ደግሞ እሱም ያው ያለብኝ ስቃይ አይቶ ካንተ ምንም አንድ ብር አልቀበልም ብሎ በነፃ ያለኝ አገልግሎት ባንተን እግዚአብሔር ይከፍለኛል ብሎ አንድ ብር ሳልከፍለው እግዚአብሔር ጤናና ዕድሜ ይስጠው፣ እውቀቱ ይጨምርለት። እውነት እግዚአብሔር በሚያውቀው በጣም ተሰቃይቼ ነበር። በጣም ቤተሰብ ያውቃል፣ እኔን የሚያውቅ በሙሉ ያውቃል። ግን በሁለት ቀን ውስጥ በእግሬ ቆሜ ሄጃለሁ። እግዚአብሔርን አመስግኑት። የተቸገረ ብዙ በየቤቱ ሰዎች አላችሁ። ኑና ሐኪም ጥበቡ እውነት ድንቅ ስራ ነው። ኑና ተፈወሱ። እንደኔ እኔ የምታውቁ በሙሉ ቤተሰብ ይሁን እኔ ማያውቀው የለም። ለ11 ዓመት ተሰቃይቻለሁ እግዚአብሔር በሚያውቀው እና ኑና ተፈወሱ። እውነት እግዚአብሔርም ሰው ነው ያለውን አይቶ ከኔ አንድ ብር አልቀበልም ብሎ በነፃ አክሞኝ በእግሬ እንዲህ ያደርጎኛል። እና መርቁልኝ። እግዚአብሔር አምላክ እንደው ያሰበው በሙሉ ያሰበው ጥሩ ነገር እግዚአብሔር ይስጣው። አሜን። አመሰግናለሁ። እንደዚህ እየተቸገራችሁ ያላችሁ በገንዘባችሁ ትታከማላችሁ። አቅማታችሁ ከቤት የምትገኙ ሰዎች ደግሞ መታችሁ ታክማችሁ ሰርታችሁ እንድትከፍሉ በማድረግ አገልግሎት እየሰጠው እገኛለሁ። ታከሙ። ሐኪም ጥበቡ ነኝ። አድራሻ አየር ጤና ካራቆሪ ወደ መድኃኔዓለም 200 ሜትር ገባ ብሎ ቁጥር 2 ባህር ዳር ዲያስፖራ ባሮየው አስፋልት መስጊዱ ፊት ለፊት ታገኙኛላችሁ። ይሄንም ወንድሜን በኔ ተመስሎ ለድጋፍ የመጣ ሰው ራሱን ችሎ ሲሄድ በማየቴ ደስ ብሎኛል።